እሺ የመጨረሻውን ጉዳይ እናንሳ። የመጨረሻው ጉዳያችን ኔማርን ይመለከታል። የኔማር ጉዳይ በብራዚላውያን ዘንድ ከፍተኛ መነጋገሪያ፣ ከፍተኛ መወያያ ሆኖ ቀርቧል። ካርሎ አንቸሎቲ ኔማርን አለመምረጣቸውን ተከትለው ለብሔራዊ ቡድን የወዳጅነት ጨዋታዎች በርካቶች በቀጥታም በተዘዋዋሪም እየተቃወሙ ይገኛሉ። ራሱ ኔማር ሰሞኑን እንደተመለከታችሁት ኔማር ራሱ በማህበራዊ ሚዲያ ላይ በረቀቀው ቪዲዮ ፊዚዮቴራፒ እየተሰጠው ይመስለኛል። ፊዚዮቴራፒ በሚሰጥበት ሰዓት ላይ ተጫዋቹ የካርሎ አንቸሎቲን ጥሪ እየተመለከተ ነበር። ተጫዋቾችን እከሌ ካዝሜሮ፣ ጋብሪኤል ማጋሌሽ እየተባለ ቪኒሲየስ ጁኒየር ምናምን እየተባለ ይጠራል። በብራዚል የተለመደ ነው። ያ ብዙዎችም አሁን ላይ እኛም ሀገር ጭምር መጥቷል እና ይጠራል። እሱ ፊዚዮቴራፒ ውስጥ ነው ያንን የሚያየው፣ ላይቭ ነው። ከዛ መጨረሻ ላይ እሱ ስም የለም እና አዝኛለሁ ብኖር ደስ ይለኝ ነበረ፣ ነገር ግን ጠንክሬ ሰርቼ ለመመለስ ጥረት አደርጋለሁ የሚል ሐሳቡን እዛው ላይ ጨምራና ያጠናቃልና ግን ሪያክሽኑ ሲያሳይ ነበር ምን ያህል እንደደበረው ምን ያህል እንደከፋው ስሜቱን ሲያሳይ የነበረበትን ቪዲዮ ተመልክተናል። ያ ቪዲዮ በጣም ቫይራል ነው የወጣው በብራዚላውያን ዘንድም ማለት ነው። ብራዚላውያን ደጋፊዎች ብቻ ሳይሆኑ የብራዚል የቀድሞ ተጫዋቾች የአሁንም ተጫዋቾች ጭምር የኔማርን ጉዳይ እየተነጋገሩበት ይገኛሉ። መጀመሪያ ሐሳብ የሰጠው ሮናልዲኒዮ ነው። ሮናልዲኒዮ ጎቾ ኔማር ከሌለ የብራዚልን ጨዋታ ላልመለከት ሁሉ እችላለሁ ነው ያለው። ምን ያዝናናል ካለ ኔማር የዓለም ዋንጫውን ሁሉ ላልመለከተው እችላለሁ፣ በቃ የሚያዝናና የተጫዋች የለም ከኔማር ውጭ የሚል አስተያየቱን ያስቀምጣል። ማርኪኒዮስ የፓሪስ ሰን ጀርመኑ ተከላካይ ኔማር ማለት እኮ የምግብ ቅመም የወጥ ቅመም ማለት ነው። በቃ ወጥ ካለ ቅመም ካለ ጨው እንደማይጣፍጠው ኔማር የሌለበት የብራዚል ብሔራዊ ቡድን ምንም ትርጉም የሌለው ነው። ልጁ በየትኛውም መንገድ ይጠቅማል። በግራ እግሩም በቀኝ እግሩም እንደፈለገ ማድረግ የሚችል ተጫዋች ነው። ልምዱ ይጠቅማል፣ ሁኔታው ይጠቅማል የሚል አስተያየቱን ይሰጣል። ጀርቤልቶ ሲልቫ የቀድሞ ያርሰናል ተጫዋች እንደዚህ እሱም ሐሳቡን አስቀምጧል። በፍጹም ኔማር ይጠቅመናል፣ ኔማር በጣም ጥሩ ተጫዋች ነው። አሁን ሳንቶስ ነው ያለው። ኔማር ወደ ሳንቶስ የመጣበት ዋነኛ ምክንያቱም ለብራዚል ብሔራዊ ቡድን ለመመረጥ እንደሆነ ደጋግሞ ገልጿል። ራሱንም እያሳየ ነው። በ8 ጨዋታ 8 ጎል ላይ ተሳትፏል ዘንድሮ በዚህ ባለፉት 2 ወራት። ኢቨን ጉዳት ሲያጋጥመው ለብራዚል ብሔራዊ ቡድን እንዳልገለል በሚል ራሱን ትሪት የሚያደርግባቸው መንገዶች የተለዩ ነው እናገኛቸዋልና በጣም ጓጉቷል ኔማር የመጨረሻ የዓለም ዋንጫው ስለሆነ ከዚህ ዓለም ዋንጫ በኋላ እግር ኳስንም ስለሚያቆም ከብሔራዊ ቡድኑ ጋር የመጓዝ ከፍተኛ ፍላጎት አለ። ፍላጎት የሱ ብቻ አይደለም፣ የመላው ብራዚላውያን ነው። የመላው የቀድሞ ብራዚላውያን ተጫዋቾች ነው እናየዋለን። ልምዱ ይጠቅመናል፣ አብሮ ይጓዝ፣ ግድ የለም በብቃቱ ባይጠቅመን እንኳን ይላሉ። ካርሎ አንቸሎቲ ግን ወይ ፍንክች አባብ ይለዋል ልጅ ብሏል። ካርሎ አንቸሎቲ አቋማቸውን ግልጽ አድርጓል። ያሳየኝ አቅሙን ብቃቱን ያሳየኝ፣ እሱን ማድረግ ሲችል እመርጠዋለሁ። በሜሪት የሚደረግ ማለትም በሜሪት ማለት በቀደመ አገልግሎት በቀደመ እንቅስቃሴ የሚደረግ የተጫዋች ምርጫ የለም ነው ያሉት። ለዛማ እንምረጥ ካልን እነ ሮማሪዮ እንምረጣ፣ እነ ካፉን እነ ካርሎስን መምረጥ ነው። እንደዛ ከሆነ በቀድሞ ብቃታቸው ከሆነ ለምን ኔማር ብቻ የሚል ሐሳብ ነው ያላቸው። ነገር ግን ይላሉ ካርሎ አንቸሎቲ፣ ነገር ግን አሁንም ተጫዋቹን እየተከታተልኩት ነው፣ እኔም እንዲጠቃለል እፈልጋለሁ በብራዚል ብሔራዊ ቡድን ውስጥ እንዳላችሁት ከልምዱ ከተጫዋቹ ጥራት ብቃት አንጻርና መሰል ነገሮች አስቤ እፈልጋለሁ። ግን እሳ ብቃት ከሌለውስ ምን ላድርገው? ቢያንስ ሚኒመም ስታንዳርዱን ካላሟላ መምረጥ አልችልም። ቃል በቃል ነው ያሉት። በዩቲዩብ ጫጫታ በቀድሞ ተጫዋቾችን በማሰለፍ በጋጋታ የሚደረግ ምርጫ የለም። ኔማርም ግን አሁንም እያየሁት ነው። አሁንም ሳንቶስ ላይ የሚያሳየው አቋም በሚቀጥሉት 2 ወራቶች በጣም ጥሩ ነው። የሚቀጥል ከሆነ እመርጠዋለሁ። ጥሩ ካልሆነ ግን ከሱ የተሻለ ተጫዋች ነው የምመርጠው። ምክንያቱም
በዓለም ዋንጫው ለምናጣው ውጤት የምጠየቀው እኔ እንጂ ኔይማር አይደለም ነው የሚሉት ካርሎ አንቸሎቲ። እኔ ነኝ የምጠየቀው። በኮታ የሚደረግ ነገር የለም፣ የኮታ ምርጫ የለም። በብቃት ነው የምመርጠው። የሚጠቅመኝን ተጫዋች ነው። ኔይማር መጥቶ ለዓለም ዋንጫው የማይጠቅመኝ ከሆነ አልመርጠውም፣ ቫልዩ የለውም። የሚጠቅመኝ ከሆነ ግን ሚኒመም እንኳን ተቀይሮ ገብቶ ቫልዩ የሚሰጠኝ ከሆነ ለመርጠው እችላለሁ የሚል አስተያየታቸውን ያስቀምጡበት ሂደት አለና መከራከሪያ ሆኗል። አንዳንዴ እንዲህ አይነት ነገሮች ለአሰልጣኝ መሰናበትም ጭምር ምክንያት ሲሆኑ እናያለን እና ምን ይዞ ይመጣል በቀጣይ ጊዜያቶች አብረን እናያለን። ኔይማርስ በብሔራዊ ቡድኑ ይካተት ይሆን? በተጫዋቾች ተጽዕኖ፣ በዩቲዩበሮች ተጽዕኖ፣ በራሱ ተጽዕኖ ወይስ ራሱን ብቃቱን አሳይቶ ካርሎ አንቸሎቲን ያሳምናል የሚለው በጉጉት የሚጠበቅ ይሆናል። አድማጭ ተመልካቾቻችን ሲዲ ስፖርት የዕለተ ረቡዕ መሰናዷችን ይህንን ይመስል ነበረ።